ተርሻች ከመጀመሪያው ሰራተኛና ሰሪው አብሮ ቁጭ ብሎ የሚመገበው ለምንድን ነው የተነገርሽውና ቦታሽን የምትረሺው? በዛ ላይ መብላትም ካለብሽ እኛ በልተን ጨርሰን ሲተርፈን ነው አይደል? ተነሽ እኮ ነው የምልሽ። ምን እንዳልካ ለነገሩ አንተ አይፈረድብህ። አስተዳደግ ማንና ምን እንደሆንክ ደረጃህን እያሳወቁ አላሳደግኩም አይደል? እንዴት እንደዚህ ትናገራታለህ? ቢገባህ ለእኔ ለልጇ ስትል ነው እንደዚህ ዘቅ ብላ እያገለገለች አለችው። እባክሽን ተረጋጊ። በስ አንቺልዩ ዝም በይና ከዚህ ጥፊልኝ ብዬሻለሁ። የአፌት አፍን ዝጋ። ሁለተኛ እንደዚህ እንዳትናገራት በደንብ ስማ። አንተ አውሬ፣ ምንም የማጣውና የምፈራው ነገር የለም። ምን ድረስ ልትሄድ እንደምችል በደንብ አውቃለሁ። ቢሆንም ግን ምንም እንደማታመጣ ነው የምነግርሽ። እንዴት ነው የምትናገረው አንቺ? ቆይ ማን ነው እንደዚህ ልብ ልብ የሰጠሽ? በያ ንገሪኝ። ምንም የማላመጣ ነው እንደሚመስልሽ? አዋቶ ያፊት ምንም እንደማታመጣ ነው የምነግርህ። ካብኩት ያልከው ነገር በሙሉ አንድ በአንድ ሲፈርስ ታየዋለህ። ዝም ብለሽ አትቀባጥሪ። እሱን አብረን እናየዋለን አይሻልም? እባክሽን ብቻ ዞርሻል። ቁጭ በይ እባክሽ። ዝም በይ፣ ዝም በይ። ለምንድን ነው ወደ እሷ የምትዞረው? እኔን ተጋፈጠኝ። ያፊት ለማንኛውም ምንም አታመጣም። ምንም በደንብ ተጠንቀቅሽ። እንደዚህ ሆነሽ ምንም አላረግሽም። እንዳልሽው ምንም እንደሚፈጠር አብረን እናያለን። አዎ ልክ ነህ አቶ ያፊት። እንዳይረፍድብህ ወደ ስራ ሂድ። እኔና እናቴም ቁርሳችንን እንብላና ወተን ገዛዝተን የምንመጣው ነገር አለ። እናቴ ነው ያልሽ? እናቴ? አረ እናቴ አላልኩም። ያልኩ መስሎሽ ነው የሚሆነው። እኔ እንደዛ አላልኩም። በይ ቁርሳችን እንብላ። እናንተ ምግቡን አምጡት እንጂ እናንተን እኮ ነበር ስጠብቅ ነበር። ውይ አቤልዬ፣ ለካ ቁርስ አልበላህም።